እንደኛ ህዝብ ግን ተምች ህዝብ አይቻልም። በቃ እየተመታን ህዝቦች ጀለስን በላይክ ከቤት አስበረርናት። ስማ ቤኒ፣ ይሄ ቪዲዮ ስንት ላይክ ካገኘ ከቤት ትወጣልኛለህ ማለት ታባረኝ? 250 ሻንጣን አዘጋጅ። ቤተሰብ ሆነ ተከናወነ የምትለው ነገር አለ? በጣም ትችላለህ። አጨብጭብልህ። ጎበዝ ነህ። ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም ሌላ የምፈልገው ነገር የለም። ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ። አንዳንድ ብር ላይክ ያረጋችሁ 500 ሺህ ሰዎች አንዳንድ ብር አስገቡ። ይበቃኛል ለሶስት ወር። ሌላ ቻሌንጅ ለባለው ሰጥታለች። እስቲ ቻሌንጁን አሳይቻችሁ ልመለስና የተጻፈውን ኮሜንት አነብላችኋለሁ። የትም እንዳትሄዱ። ይህ ቪዲዮ በሁለት ቀን ውስጥ ስንት ላይክ ከገባ በተከታታይ አንድ ሳምንት ትሰጭኛለሽ? ምን ልትሰጭኝ ትችያለሽ? ተከታታይ በሁለት ቀን ውስጥ 70 ሺህ ላይክ ካገኘ እሰጣለሁ። ግን አንድ ሳምንት ግን አትገባም። ስታይ ተዘጋጅ። በኔ ላይክማ ይሄን ደግሞ ተመልከቱ። መጀመሪያ ይሄን ደግሞ ተመልከቱ። ላይቭ የሚተላለፍ ወሊዱ ነው ወይ ሲያርግ ላይክ አድርጊ። ተምች ናችሁ ማትሆኑ ፍጥረታት ናችሁ። ለማንኛውም ለምን ከኔ ይቀራል ብዬ ይኸው እኔም ላይክ አድርጋለሁ። ከደበረኝ ግን የመጨረሻው ቀን ሄጂ 500 ሺህ ሲገባ እኔ ሄጂ ላይክ ነው ማነሳው። ልትተኙ ስትል ጋይስ፣ በዚህ ዘመን በህይወት ያቆየን እንጂ የማናየው ጉድ የለም። በየቀኑ የማንሰማው አዲስ ነገር የለም። እስቲ ይሄን ቪዲዮ አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሳሮን የቀብር ስነ ስርዓት አስፈጻሚ ድርጅት ነው የሚለው እንግዲህ። እንዲሁም የመቃብር ማስዋብና ዲኮር ስራ ይደውልል ብለው ስልካቸውን አስቀምጠዋል። እንደምታዩት ይተንጣል። ሬሳ ሳጥን የሚሸጡ ሰዎች እባካችሁን ስርዓት ያዙ። ዛሬ ጎረቤት ሰው ሞቶብን ሬሳ ሳጥን ልንገዛ ሄደን ስንት ነው አልኩት። ባለ 5000፣ ባለ 10000፣ ባለ 15000 አለ አለኝ። ምንድነው ልዩነቱ ስለው ምቾታቸው ነው አለኝ። ሰውየው ከሞተ በኋላ ቢመቸው ባይመቸው ምኑን ያውቀዋል? ጭራሽ ቀንስልኝ ስለው ምን ቢለኝ ጥሩ ነው? እሺ 500 ብር ቀንሼልሃለሁ ለወደፊቱ ደንበኛ ትሆናለህ አይለኝም። ቤተሰብ ይሄ ሁሉ ወጪ አውጥቶ አንተ ሲኦል ስትገባ አስበህ የብሬን ፈተና እንደመውደቅ ቀላል አይደል? ውስጥ ከገባ በኋላ ነው ኬክ የሚቆርሰው አለች። ሪፊል ላይ ገባና ደግሞ አይ ከቆረሰ በኋላ ነው የሚገባው። ዋይፋይ ካሌለው ይደብረኛል። ይሄን ደግሞ ተመልከት። የስልክ ቻርጀር ቦታ ብቻ አስተካክሏል። ሪፕሌይ ላይ ገባና ይሄ ደግሞ ለላይቭ ነው። ውስጥ ያለውን ድባብ ስትሪም እያደረጋችሁ በላይ ይቅር በለን ጌትዬ አምላኬ ሆይ። ሜካፕ አርቲስት አፈልጉ። ባለ 2 መኝታ አስፋልት ዳር ይኖራቸዋል። ከባንክ ጋር አያይዞ መግዛት ይቻላል። ከዛ